የንግግር ክህሎታችሁን ለማዳበር የሚጠቅሟችሁን አንዳንድ መንገዶችን አሁን እነግራችኋለሁ። አንደበተ ርቱዕነትን ወይም ደግሞ አርቲኩሌት የመሆንን ክህሎት በሁለት መንገድ ማየት ትችላላችሁ። ራሴን እንደ ምሳሌ ብሰጣችሁ የኔን የንግግር ክህሎትን እንዴት እንዳዳበርኩኝ ልንገራችሁ። የመጀመሪያው ነገር ስለምታወሩት ነገር ብዙ አለማሰብ ነው፣ ወይም ደግሞ እያወራችሁ ያለ ብዙ አእምሯችሁ ውስጥ አለመሆን ነው። ምክንያቱም በጣም ስለምታወሩት ነገር በጣም ባሰባችሁ ቁጥር እራሳችሁን እያደናቀፋችሁ ነው የምትሄዱት። ቃላቶችን በመረጣችሁ ቁጥር፣ አረፍተ ነገርን ለመሰካካት በጣም በጣራችሁ ቁጥር እራሳችሁን እያሰናከላችሁ ወይም ንግግራችሁን እያሰናከላችሁ እየተንተባተባችሁ ነው የምትሄዱት። ስለዚህ በንግግራችሁ ወቅት ንግግራችሁ ናቹራሊ ፍሎ እንዲያደርግ ለራሳችሁ መፍቀድ አለባችሁ። ስህተት ሊያጋጥም ይችላል። ማለት ያልፈለጋችሁትን ነገር ልትሉ ትችላላችሁ፣ ወይም የቃላት ምርጫችሁ ላይ ልትዛነፉ ትችላላችሁ። ግን እሱም ቢሆን ችግር የለውም። በንግግራችሁ ወቅት ራሳችሁን ማረም ትችላላችሁ። ለራሳችሁም ስህተትን ለመስራት መፍቀድ አለባችሁ። ስህተትን ብትሰሩ ራሳችሁን፣ ቃላታችሁን ማረም እንደምትችሉ መተማመን አለባችሁ። ሁለተኛው ነገር ደግሞ ስለምታወሩት ነገር በቂ መረጃ ሊኖራችሁ ይገባል። በጣም ልትተማመኑ ይገባል። እውቀቱም ሊኖራችሁ ይገባል። ስለዚህ እኔ አንድ የምመራበት ህግ አለ። ከማውቀው ነገር ላይ 25% ብቻ ነው ማወራው። ሚኒንግ 100% ባቅ ስለ አንድ ጉዳይ ንግግሬ የዛ 25% ብቻ ነው የሚሆነው። ምክንያቱም ካላችሁ ሰፊ እውቀት ትንሽ ስታወሩ ንግግራችሁ በጣም የዳበረና ፍሌክሲብል እንዲሁም ደግሞ ከእውቀትና ከመረጃ የመነጨ እንደሆነ ያስታውቃል። የምታውቁትን ነገር በሙሉ ግን ስታወሩ እውቀታችሁን ኤግዞስት እያደረጋችሁት ወይም ደግሞ እያደከማችሁት እያሟጣጣችሁት ትሄዳላችሁ። ዴርፎር አንደኛ ነገር ስለምታወሩበት ርዕስ ሰፊ መረጃ ኖሯችሁ ግን ስለዛ ጉዳይ ደግሞ ትንሿን ያክል ማውራት የአንደበተ ርቱዕነታችሁን ክህሎት በጣም ያዳብርላችኋል። ጤና ይስጥልኝ። እኔ ውብአለም ሜንቶር ነኝ። በሳይኮሎጂና በፍልስፍና ጥናት ያለኝ ሲሆን አሁን ላይ በግል ዌብሳይቴ webclass.com የሜንቶርሺፕ ፕሮግራም እየሰጠው እገኛለሁ። በዚህ የሜንቶርሺፕ ፕሮግራሜ አጠቃላይ የስብዕና ግንባታ ስልጠና ማግኘት ትችላላችሁ። webclass.com ሊንክ ባዮ ላይ ማግኘት ትችላላችሁ። አሊያም webclass.com ብላችሁ ጉግል ላይ ሰርች ብታደርጉ ዌብሳይቴ ማግኘት ትችላላችሁ። ውብአለም አትዋሽም፣ ውብአለም ነገረችኝ እንዳትሉ።